የስ ሃይ ጋይስ እንግዲህ ተወዳጁ ኮሜዲያን ፍልፍሉ ወይም በረከት በስትሮክ ምክንያት ወይም ደግሞ በደም መቋረጥ ምክንያት ታሞ ሆስፒታል ይገኛል። እኔ ግን መላችሁ በዘመናችሁ እንደዚህ አይነት ኮሜዲያን እንዳይኖር። እንዴት ሰው በበሽታው ላይ ይቀልዳል? ተጋበዙት። ቀድሞ የምታውቀው እንደው ትንሽ ነገር ስትሮክ ድንገተኛ ነው ግን እንደው ተያያዥ ህመሞች ከዛ በፊት ያሉ የለም። በቃ ይሄ ስትሮኩ ምንም ድንገተኛ ያዞረኝ የዛን ቀንም በቃ እኮ አትምጣ ምናምን ብለውኝ፣ ግን ሰው ተሰብስቧል። ኦዲየንስም አለን እንግዶችም ጋብዘን ነበር። ይሁን እንደው በጓደኞችች ያሳሳቁ ለነገሩ እነሱ ሳይሆኑ አንተ ነው የምታስቃቸው የነበረው አሉ። እሱ ነው የሚያዝናናን። እንደዛም ሆኖ በጣም በረከት የሚገርም ተፈጥሮ ነው ያለው። እንደዛም ሆኖ ያስከራል እንዲሆኑ አሁንም እዚህ ያለ እንደምትፈልጉለት ማለት ከዚህ በፊት ሌላ ህክምና ነበረ እና ተመርምሩት የሆነ ህክምና ሰጡት። ከዛ ሂሳቡ ትንሽ ብዙ ሆነ። በቃ ብሩን አምጡትና በሽታዬን መልሳችሁ ስጡኝ። ከብሩ በሽታው ሌላ ቦታ እኮ ሄጄ ነው እንደምሰንዳደ። ከዛ ምንድነው ምናምን ስል በሲዲ እኮ ሰጥቶኝ ነው ያንን ሁላ ብር አልበም ነው ያወጣው። ዮ ጋይስ ገብቷችኋል? እንግዲህ የምርመራውን ውጤት በሲዲ ይሰጡታል። አልበም ነው እንዲያወጣውታል አሉ። ኧረ በስመ አብ ይመቸው ግን